ከእግዚአብሔር ቃል ዛሬ እንማራለን። እግዚአብሔር ደግሞ ይረዳናል። ክብር ለኢየሱስ ይሁን። ሃሌሉያ። ስንቶቻችሁ ደስተኞች ናችሁ? ኢየሱስ ጌታ ነው። ለምንድን ነው ደስ ያላችሁ? ሃሌሉያ። ሁልጊዜ በጌታ ደስ ይበላችሁ ይላል። ደስ ያለው አለ? ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር አምላካችን የተመሰገነ ይሁን። እቺን ያወጣሁበት ምን ሆኖ ነው አሁን ለዚህ የተመለሰው ትሉ ይሆናል አንዳንዶቻችሁ። እግዚአብሔር አምላክ በአንድ ነገር አስተማረኝ። በሆነ ጉዳይ ከከተማ ወዳጆች ለመጠየቅ መውጣት ነበርብኝ ከ2 ሳምንት በፊት እና እዛ እየሄድኩኝ ፀሐይ ነበር። እሁድ ቀን ነበር የሄድኩት እና ፀሐይ ነበር። ለፀሐዩ ብዬ የፀሐይ መነጽር አረኩ እና ሙሉን መንገድ ይሄን የፀሐይ መነጽር አድርጌ ነበር እየሄድኩ የነበረው። እንዳልኳችሁ ከሰዓት በኋላ ነበር። ቀስ ቀስ እያለ የመሸ ሄደ። ሰዓቱ ሳላስበው ከ9 ሰዓት በኋላ ሆነ። ጉዞው ከ6 ሰዓት አካባቢ ይፈጃል የሄድኩበት ቦታ እና እየነዳሁ ነው እየሄድኩ ነው። እንዳልኳችሁ ይሄን ጥቁር መነጽር አድርጌያለሁ። ለፀሐዩ በጣም ያግዛል። እግዚአብሔር ይመስገን እና እየሄድኩ ነበር። ከዛ በፊት ይሄ ዛሬ የምንማረውን ትምህርት ሳስብ እንደው አሁን እንዴት አድርጌ ነው የምጀምረው? ትንሽ እንደው ደረቅ ይሆን እንደ ይሄ ነገር እንደው አፕሊካብል አይሆን ይሆን እንደው ለሰዎች ህይወት እንዴት ነው የምጀምረው እያልኩ ስጨነቅ ነበር እና እየሄድኩ እንዳልኳችሁ ከሰዓት በኋላ አካባቢ ነው የጀመርኩት ጉዞ። መሀል ላይ የተወሰኑ ወገኖችም አብረውኛሉ ከኔ ጋር። መሀል ላይ አንድ 30-40 ደቂቃ ያክል እረፍት አደረግን። የዛኔም ፀሐይ ነው። ስለዚህ የፀሐይ መነጽሩ ያስፈልገኛል። ልክ እረፍቱን ካደረግንበት ቦታ ሬዲንግ አካባቢ ጀምሮ ወደ ኖርዘርን ካሊፎርኒያ ነው እና ወደ ተራራው መግባት ነበረብኝ እና ልክ ተራራው ውስጥ ስትገቡ መንገዱ በጣም ጠመዝማዛ ነው፣ ተራራማ ነው፣ በጣም ያስፈራል። ለማያውቀው ሰው፣ አዲስ ለሆነ ሰው ደግሞ ከዚህ በፊት አንድ ጊዜ ሄጃለሁ ከረጅም ጊዜ በፊት፣ ግን በቀን ነው የነዳሁት፣ ብዙ አልታወቀኝም እና እያየሁት ጨለመ፣ መሸ እና ምንድን ነው ይህን የሚያክል አስቸጋሪ ቦታ፣ እንዲህ ጠመዝማዛ ቦታ፣ እንዲህ ተራራማ ቦታ፣ እንዲህ በቀላሉ አደጋ ሊደርስበት የሚችል ቦታ፣ ዋን ሌን ነው ቦዝ ዌይስ፣ እንዴት ነው ብርሃን የሌለው? ለምንድን ነው መብራት የሌለው እያልኩ በጣም እጨነቃለሁ። ውስጤ በቃ ይናገራል እና በጣም የካሊፎርኒያ መንግስትን፣ የትሪኒቲ ካውንቲን፣ ፌዴራሉን ሁሉ ወቀሱ። በልቤ ነው ግን፣ ምክንያቱም አብረውኝ ያሉት ሰዎች አዲስ ስለሆኑ እንደው በጣም ጨለመብኝ ብዬ እነሱን ላስጨንቃቸው አልፈለኩም እና ነገሩ ትንሽ ከበድ እያለ ኤሌቬሽኑ ከፍ እያለ በሄደ ቁጥር እኔም ወደ መሪው እየተጠጋው እንዲያፈጠጥኩ ነው የሚሄደው። ከዛ እንዳይደረስ የለም ደረስን እና ልክ ስደርስ ረጅም ጊዜ ጉዞ ነው እንዳልኳችሁ። ሰላም አልኩኝ፣ ወረድኩ ከመኪና። ሁሉም ሰው ወረደ። የደረስንባቸው ወገኖች ጋር በጣም ሰላምታ ተለዋወጥን። ከዛ እንደው ሬስትሩም አሳዩኝ ባካችሁ አልኳቸው። ከዛ እሺ አሉኝ፣ አሳዩኝ። ገባውና መታጠቢያ ቤት ልክ እጄን ታጥቤ ቀና ስል ለካ ይህንን መነጽር እንዳረኩ ነው። መንገዱን ሁሉ ይህን መነጽር ነው ያረኩት። ሰዎቹን ሰላም ስል ሁሉ ይህንን መነጽር ነው ያደረኩት በጨለማ። እዛ ስደርስ 10 PM ሆኗል። በዛ ጨለማ ግን ይህን መነጽር ነው ያረኩት። መንገዱን ሁሉ ይህንን መነጽር አድርጊ። ያ ሁሉ ኮምፕሌን፣ ያ ሁሉ ማጉረምረም፣ ያ ሁሉ ነገር ለካ እይታዬ ላይ ነበር፣ ማየው ነገር ላይ ነበር፣ ያረኩት መነጽር ላይ ነበር እንጂ ለካ መንገዱ ብራ ነበር። ለካ መንገዱ በቃ በጣም ደግ የሆነ መንገድ ነው እግዚአብሔር አምላካችን። ከዛ በቃ በጣም ስትራይክ አረገኝ።
እና ይሄንን ነው እንደውም በቃ ይሄንን ጌታ በዚህ አስተምሮ ይሄንን ለመግቢያነት እንድጠቀምበት ወዶ ነው አልኩኝና ይሄንን ልጠቀምበት ወደድኩኝ። አንዳንዴ ከነገሮች ይልቅ ነገሮችን የምናይበት እይታ ነው ነገሮችን የሚያጨልመው የሚያበራው። አንዳንዴ ጥቁር መነጽር አድርገን በጨለማ ወዲያና ወዲህ እንላለን። ዛሬ የምናየው ይሄንን አንዱን ጥቁር መነጽር ነው እና አውልቀን የምንጥልበት ኦፖርቹኒቲ ያድርግልን ጌታ። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ የዘላለም ጌታ ነው። ትምህርትህን ጠብቅ እና ቤተ ክርስቲያንን ጠብቅ የሚሉ ሁለት ርዕሶች ናቸው የደረሱኝ። እነሱን ሁለቱንም ኮምባይን አድርጌ ነው በአንድ መልክ የማቀርበው። ትምህርትህን ጠብቅ፣ ቤተ ክርስቲያንን ደግሞ ጠብቅ። መሪ ጥቅስ አድርጌ የምወስደው አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 16 ያለውን ነው። ብንችል ሁላችን ቆመን ብናነበው በጌታ ፍቅር ጠይቃቸዋለሁ። እግዚአብሔር ይመስገን። ሙሉ ምዕራፉን ነው የምናነበው። ዋና ትኩረታችን ቁጥር 16 ላይ ይሆናል። የማነበው በአዲሱ መደበኛ ትርጉም ነው። ግር ካላችሁ እኔኑ ተከተሉ። ኢየሱስ ጌታ ነው። በኋለኞች ዘመናት አንዳንዶች እምነትን ክደው አታላይ መናፍስትንና የአጋንንትን ትምህርት እንደሚከተሉ መንፈስ በግልጥ ይናገራል። እንዲህ ያለው ትምህርት የሚመጣው ሕሊናቸው በጋለ ብረት የተጠበሰ ያህል ከደነዘዘባቸው ግብዝ ውሸተኞች ነው። እነርሱ ሰዎች እንዳያገቡ ይከለክላሉ። የሚያምኑና እውነትን የሚያውቁ ሰዎች እግዚአብሔር የፈጠረውን በምስጋና የሚቀበሉትን እንዳይበሉ ያዛሉ። እግዚአብሔር የፈጠረው ማንኛውም ነገር መልካም ነውና በምስጋና ከተቀበሉትም የሚጣል ምንም ነገር የለም። በእግዚአብሔር ቃልና በጸሎት የተቀደሰ ነውና። ይህን ትእዛዝ ለወንድሞች ብታሳስብ በእምነት ቃልና በተቀበልከው መልካም ትምህርት ታንጸህ የክርስቶስ ኢየሱስ በጎ አገልጋይ ትሆናለህ። እግዚአብሔርን ከማያከብር እርባና ቢስ አፈ ታሪክና ከአሮጊቶች ተረታ ተረት ራቅ። ይልቁንም ለእውነተኛ መንፈሳዊ ሕይወት ራስህን አሰልጥን። የአካል ብቃት ልምምድ ለጥቂት ነገር ይጠቅማልና ለእውነተኛ መንፈሳዊ ሕይወት ራስን ማሰልጠን ግን ለአሁኑም ሆነ ለሚመጣው ሕይወት ተስፋ ስላለው ለሁለቱም ይጠቅማል። ይህ ቃል የታመነና ሙሉ ለሙሉ ሊቀበሉት የተገባ ነው። ለዚህ ብለን እንጥራለንም እንደክማለንም። ይኸውም ለሰዎች ሁሉ በተለይ ለሚያምኑት አዳኝ በሆነው በሕያው እግዚአብሔር ተስፋ ስለምናደርግ ነው። እነዚህን ነገሮች እዘዝ፣ አስተምርም። ወጣትነትህን ማንም አይናቅ። ነገር ግን ለሚያምኑት በንግግርና በኑሮ በፍቅር በእምነትና በንጽህና አርያ ሁንላቸው። እኔ እስክመጣ ድረስ ቅዱሳት መጻሕፍትን ለሕዝብ በማንበብ በመምከርና በማስተማር ትጋ። ሽማግሌዎች እጃቸውን በአንተ ላይ ሲጭኑ በትንቢት የተሰጠህን የጸጋ ስጦታ ቸል አትበል። ሰው ሁሉ ማደግህን ያይ ዘንድ በእነዚህ ነገሮች ላይ አትኩር፣ በትጋትም ፈጽማቸው። ለሕይወትና ለትምህርትህ ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንና የሚሰሙህንም ታድናለህ። ለሕይወትህና ለትምህርትህ ምን አድርግ? ተጠንቀቅ። በእነዚህም ምን አድርግ? ጽና። ይህን ብታደርግ ማንን ታድናለህ? ራስህን መጀመሪያ፣ ቀጥሎስ የሚሰሙህን ታድናለህ። እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ መልካም ማለዳ እናመሰግንሃለን። እግዚአብሔር ሆይ አንተ የከበርክበት፣ አንተ ከዘመናት በፊት የመረጥካት ይቺ ቀን ለእኛ ስለተሰጠችን እግዚአብሔር ሆይ ተመስገን። በጌታ በኢየሱስ ክርስቶስ ስም ደግሞ እግዚአብሔር አምላክ ሆይ እነሆ ቃልህን ልንማር በፊትህ ተሰበሰብን። አባት ሆይ አስተምረን። እግዚአብሔር አምላክ ሆይ ካንተ መማር እንፈልጋለንና አስተምረን። እግዚአብሔር አምላካችንና መድኃኒታችን ሆይ ከንቱ ማሰላሰል
የወለደውን ጌታ እግዚአብሔር ሆይ ስጋዊ ጥበብን አንፈልግም፣ ይልቁን እውነተኛና መንፈሳዊ የሆነውን የላይኝቷን ጥበብ እንፈልጋለንና እግዚአብሔር ሆይ በመንፈስ አስተምረን። እግዚአብሔር ሆይ የሚቀርልን ነገር፣ እግዚአብሔር ሆይ ተጽዕኖ የሚያመጣ ነገር፣ የሚለውጠን ነገር፣ ፈቅ የሚያደርገን ነገር አንተ ተናገረን። እግዚአብሔር አምላክ ሆይ ስለ ሁሉ እናመሰግንሃለን። ይህንን የማይወድ በተለያየ መንገድ ትኩረትን ሊሰርቅ በዚህ ጉባኤ ላይ እግዚአብሔር ሆይ ውጊያን የሚያደርግ ክፉ በኢየሱስ ስም ጸጥ ይበል። በጌታ በኢየሱስ ክርስቶስ ስም ጸጥ ይበል። አንተ ብቻ ተናገር። ማስፈራትህ በቃልህ ውስጥ በዚህ ጉባኤ ላይ ይስፈን። እግዚአብሔር አምላኬና መድኃኒቴ ሆይ በፍቅር እንድንሰማህ ራሳችንን መቃልህ ኮሚት እንድናደርግ እንድትረዳን በኢየሱስ ስም እንጸልያለን። ስምህ ይክበር፣ ክብርህ ይስፋ፣ በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ክብር ለእግዚአብሔር ለአምላካችን ይሁን። ከእግዚአብሔር ቃል እንነጋገራለን። ትምህርትህን ጠብቅ በሚል ርዕስ ነው የምንነጋገረው። ትምህርትህን ጠብቅ ወይ ቤተ ክርስቲያንን ጠብቅ ዋናው ርዕስ ሆኖ እንደ ንዑስ ርዕስ ድህረ ዘመናዊነትና የድህረ ዘመናዊነት ቤተ ክርስቲያን እና አገልግሎት በሚል ርዕስ ሰፋ ያለውን ጊዜ ለመናገር ሙከራ አደርጋለሁ። እግዚአብሔር ይመስገን። ድህረ ዘመናዊነት ምንድነው የሚለውን በመጀመሪያ ዲፋይን ለማድረግ ሙከራ አደርጋለሁ። ከዛ በኋላ ስለ ድህረ ዘመናዊነትና ወይም ፖስት ሞደርኒዝም የሚባለውን እና ከሱ ጋርም ደግሞ ተያይዞ እውነትን እንዴት እየተረዳ እንዳለ ስለ እውነት ያለውን አመለካከት በተወሰነ መልኩ ለመናገር ሙከራ አደርጋለሁ። በሶስተኛ ደረጃ ድህረ ዘመናዊነትና ማንነት በሚል ርዕስ የአይደንቲቲን ጉዳይ በተወሰነ መልኩ ለመናገር ሞክራለሁ። ከዛ ድህረ ዘመናዊነትና እምነት ወይም መንፈሳዊነት እሱስ እንዴት ይታያል የሚለውን ለማየት ሞክራለሁ። በመጨረሻ ላይ ራሳችንና ቤተክርስቲያንን እንዴት ከድህረ ዘመናዊ ከሆኑ አስተምህሮዎች እንዴት አድርገን እንጠብቅ የሚለውን ደግሞ እንነጋገርና እንጨርሳለን። እግዚአብሔር አምላክ ይረዳናል። በመጀመሪያ ለምንድን ነው ድህረ ዘመናዊነት? ስለ ትምህርትህን ጠብቅ ወይም ደግሞ ቤተ ክርስቲያንን ጠብቅ የሚል ነገር ሲመጣ እንደው ዘሎ ስለ ዘመን መናገር ምን አመጣው? ድህረ ዘመናዊነትን እንዲህ ማጉላት ምን አመጣው የሚል ጥያቄ አንዳንዶቻችሁ ልጠይቁ ትችላላችሁ። ቅድም እንዳልኩት ነው፣ የመነጽሩ ጉዳይ ነው። በዋናነት አተያያችንን እንየው። ከእይታችን በፊት የምናየውን ነገር ከመነጋገራችን በፊት መጀመሪያ የምናይበትን መነጽር እንነጋገርበት። መነጽሩን አይተን ከተነጋገርን በኋላ መፍትሄው የሚሆነው ምናልባት መነጽሩን መቀየር ሊሆን ይችላል። እግዚአብሔር አምላካችን የተመሰገነ ይሁን። ነገር ግን መነጽሩን በደንብ አድርገን ፈትሸን ካልተነጋገርንበት፣ የምናይበትን አንግል የምናይበትን መነጽር በደንብ ካልተነጋገርንበት ኋላ ላይ እይታውን ተነጋግረን የምናየውን ነገር ተነጋግረን ብዙ ነገር አውርተን ልንለያይ እንችላለን። ስንወጣ ግን የምናየው መልሰን በዚሁ መነጽር ነው። ስለዚህ አስተምህሮቶቻችን የቤተ ክርስቲያን መሰረታዊ የሆኑ ነገሮች በሙሉ በዚህ አንጻር የሚቀረጹ ከሆነ በጣም ችግር ይሆናል። ለዚህ ነው በዋናነት በዚህ ላይ ትኩረት የምናደርገው። ድህረ ዘመናዊነት ወይም ፖስት ሞደርኒዝም ምንድን ነው? ፖስት ሞደርኒዝም ባለፈው ስለ ቤተ ክርስቲያን ዘመናት ስንነጋገር የተለያዩ ዘመኖች እንደነበሩ በቤተ ክርስቲያን ውስጥ ተነጋግረናል። ኤንሸንት ብለናል፣ ሚዲየቫል ብለናል፣ ከዛ ሞደርን ደግሞ ጊዜ አለ የሚል ነበር። የኤንሸንቱ አብዛኛው በመጀመሪያ ላይ ጌታ ኢየሱስ ክርስቶስ ከመጣበት የጥንቲቷ ቤተ ክርስቲያን ከቤተ ክርስቲያን ታሪክ አንጻር የነዛ ኢኩሜኒካል ካውንስልስ የሚባሉት የኤፌሶን ጉባኤ፣ የኒቅያ ጉባኤ፣ የኬልቄዶን ጉባኤ የተደረገባቸው እነዛ ብዙ ዋጋ የከፈሉ ግን ደግሞ መሰረታዊ የሆኑ የቤተ ክርስቲያን አስተምህሮቶችን ቀርጸውልን ያለፉ ብዙ ዋጋ የከፈሉ ብዙ መስዋዕትነትን የከፈሉ አባቶች የነበሩበት ዘመን እሱ ምን አይነት ዘመን ነው? የጥንቱ ዘመን ብለን ተነጋግረን ነበር። ከዛ ደግሞ ሚዲየቫል የሚባለው ዘመን ደግሞ በዋናነት ቤተ ክርስቲያን ተጽዕኖ የሚደረግባት የሆነ ኃይል ተጽዕኖ የሚያደርግባት ኢንስቲትዩሽን መሆኗ ቀርቶ የሆነ አይነት ዌይ ኦፍ ላይፍ መሆኗ ቀርቶ ቤተ ክርስቲያን መንግስት የሆነችበት
ቤተ ክርስቲያን ነገሮችን እንደፈለገች ማድረግ የምትችልበት መንግስታትን መለዋወጥ የምትችልበት ዘመን ደግሞ እንደነበረ እሱን ተነጋግረናል። ረጅም ሰፊ ሐሳብ ስለሆነ የሮጥኩበት ነው የሚሄደው። ከዛ ግን የኢንላይትመንት ዘመን የሪፎርሜሽን ዘመን መጣ። በሪፎርሜሽን ዘመን ዘመናዊው ዓለም የሚባለው በዓለማችንም ዘመናዊው ዓለም ኢንላይትመንት ፒሪየድ በኋላ ዘመናዊው ዓለም መጣ። እንግዲህ ለዛሬ ትምህርት እንዲረዳን 3 ዘመናቶችን አይተን ቶሎ አይተን እናልፋለን። አንደኛው ቅድመ ዘመናዊ የሚባል አንድ ዘመን አለ፣ ፕሪ ሞደርን የሚባል። ከዛ ቀጥሎ ደግሞ ሞደርን ኤራ ደግሞ አለ በዓለም። ከዛ ደግሞ አሁን ፖስት ሞደርን ብለን የምንነጋገርበትን ወይ ደግሞ ድህረ ዘመናዊነት የሚለውን እንነጋገራለን። ቅድመ ዘመናዊነት በዋናነት የነገሮች የመጨረሻው ደንጋጊ ኃይል የመጨረሻው ትርጉም ሰጪ በስልጣን ላይ ያለው አካል ነው የሚል አስተምሮ ነበረው። ፈጣሪ ወይም ፈጣሪ የሰጣቸው የመረጣቸው ሰዎች ያስቀመጣቸው ሰዎች መንግስታት ሊሆኑ ይችላሉ፣ ወይም ደግሞ ቤተ ክርስቲያን ልትሆን ትችላለች፣ አገልጋዮች ሊሆኑ ይችላሉ። ብቻ እግዚአብሔር ስልጣን የሰጣቸው ሰዎች እነሱ የሚሰጡት ትርጉም፣ እነሱ የሚሰጡት ገለጻ፣ እነሱ የሚሰጡት ሐሳብ የመጨረሻውና ገዢው ሐሳብ ነው። ስለ እውነት መጠየቅ ከፈለግን እውነት ምንድነው ብዬ ሄጄ የምጠይቀው አገልጋዩን ነው፣ ወይም ደግሞ መንግስት የደነገገውን ነው የምከተለው። ከዛ ውጭ ያለው ሁሉ እውነት አይደለም። ይሄ ነበረ ቅድመ ዘመናዊው ዓለም። በአንድ በኩል ነገስታት ይሄንን በብዙ አቢዩዝ አደረጉት። ከእግዚአብሔር ነው የተሾምኩት ስዩመ እግዚአብሔር በሚል ሰበብ ሁሉን ነገር በእነሱ በኩል እንዲያልፍ አደረጉ። ብዙ ጭቆናዎች፣ ብዙ ነገሮች በዛ ዘመን አለፉ። እግዚአብሔር የፈጠራቸው ሰዎች በብዙ መደብ ተከፈሉ። ገዢና ተገዢ ተፈጠረ። በሌላ በኩል ደግሞ ትንሽ ቆየት ብሎ ቤተ ክርስቲያንም ደግሞ ተነሳችና ሁሉ ስልጣን የኔ ነው አለች። በዋናነት የካቶሊክ ቤተ ክርስቲያን ዓለሙ ሁሉ ታንኩም፣ መድረኩም፣ ባንኩም የቤተ ክርስቲያን ነበር። ያኔ ታንክ አልነበርም በእርግጥ ግን የጦር መሳሪያውም መድረኩም ገንዘቡም የማን ነበር? የቤተ ክርስቲያን ነበር። ስለዚህ የፈለገችውን ማድረግ ትችል ነበር። እውነትን የምትገልጠው እውነትን የምትደነግገው ቤተ ክርስቲያን ናት። ከሱ የወጣ ከሱ ዝንፍ ያለ ቅጣቱ ኃይለኛ ነው፣ ከባድ ነው። በዛ ውስጥ ደግሞ አሁንም አልበቃም። የቤተ ክርስቲያን ኃይለኛነት የሚለው እንዳለ ሆኖ የቤተ ክርስቲያኒቱ መሪ ደግሞ ጳጳሱ ደግሞ የበለጠ ኃይለኛ። እንደውም በአንድ ወቅት ላይ አሁን ተሻሽሏል እንጂ ፔፓል ኢንፋሊቢሊቲ የሚባል ነገር ነበር። ጳጳሱ ፈጽሞ ምን አይልም፣ አይሳሳትም። የእሱ ቅዠት ሁሉ ምንድን ነው? አስተምሮ ነው። ከእግዚአብሔር ቃል እኩል ነው፣ ትይዩ ነው። ከዚህ የተነሳ ብዙዎች ዋጋ ከፈሉ። ይሄ ብቻ አይደለም። የቤተ ክርስቲያን ዋናው እውነትን ዲፋይን የሚደረግበት እውነት የሚገለጥበት ስነ ምግባር ዲፋይን የሚገለጥበት ዋነኛው መንገድ ከቤተ ክርስቲያን ስልጣን ጋር ተያይዞ የቤተ ክርስቲያን ትውፊት ነው። የቤተ ክርስቲያን ታሪክ ነው። የቤተ ክርስቲያን ልምምዶች ሁሉ ምንድናቸው? ስልጣን ያላቸው እውነትን ዲፋይን የሚያደርጉ ነገሮች ናቸው የሚል ነገር ነበረ። ስለዚህ ቀደምት ልምምዷ ትውፊቷ ምንድን ነው? ፕሬሲደንሱ ምንድን ነው እየተባለ እንደ ሕግ ይጠና ነበር። እግዚአብሔር አምላካችን የተመሰገነ ይሁን። ይሄ ዘመን ቅድመ ዘመናዊው ዘመን ነበር። ከዛ ዘመናዊው ዘመን መጣ። ዘመናዊው ዓለም መጣ። በዘመናዊው ዓለም ይሄ ነገር አልሰራ አለ። ቤተክርስቲያን ይሄ የቤተክርስቲያን ኦቶሪቲ ውስጥ የነበረው ባለፈው አይተነዋል በሰፊው። በጣም ብዙ ኮራፕሽን ውስጥ ቤተክርስቲያንን ከተታል። ኃይለኛ ውድቀት፣ ኃይለኛ ዝቅጠት በቤተክርስቲያን ውስጥ ሆነ። ስለዚህ ይሄ ነገር መሻሻል አለበት። ምክንያቱም ይሄ ለመኖር የሚያመች አይደለም፣ ትክክለኛ አይደለም፣ ለሰው ፍትህንና ርትዕን የሚያመጣ ነገር አይደለም። ስለዚህ ይሄ መንገድ ምን ማለት አለበት? መለወጥ አለበት፣ መቀየር አለበት።
የሚሉ የዘመናዊው ዓለም አቀንቃኞች ደግሞ ተነሱ። ምንም እንኳን ዘመናዊው ዓለም እንደ ጭረት የተጀመረው በሪፎርሜሽኑ ቢሆንም በሪፎርሜሽን በእነዚህ በአምስቱ ሶላዎች ወይም ደግሞ ብቻ የእግዚአብሔር ቃል ብቻ፣ በጸጋ ብቻ፣ በእምነት ብቻ፣ ክብር ለእግዚአብሔር ብቻ፣ እነዚህ አምስቱን ሶላዎች በክርስቶስ ብቻ አምስቱን ሶላዎች ቤተ ክርስቲያን ደንግጋ በማርቲን ሉተር በነበረው ተሐድሶ ዘመናዊው ዓለም ጀመረ። ግን ዘመናዊው ዓለም ማብቂያውና መገለጫው እሱ ብቻ አልነበረም። ኢንላይትንመንት ፒሪየድ እየቀጠለ ሄደ። የሰው ልጅ እውነትን የሚደርስበት እውነትን የሚያውቀው በሪዝን እና በሳይንስ ነው። ምክንያታዊነትና ሳይንሳዊ ግኝቶች ናቸው የሰውን ልጅ እውነትን እንዲገልጥ እውነትን እንዲያውቅ ብሎም ደግሞ እርስ በርስ በመግባባት በሰላም በተድላ በፍትህና በርትዕ መኖር የሚችለው ይሄንን አይነት እይታ ሲኖረው ነው የሚል እይታ መጣ። ስለዚህ የሪዝን ነገር በጣም ገነነ። ያ ማለት ከዛ በፊት ሪዝን የሚባል አልነበረም፣ ሎጂክ ከዛ በፊት አልነበረም ማለት አይደለም። ነገር ግን በዋናነት በቃ ማያ ዋናው ሌንስ እሱ ሆነ። ስለዚህ አመክንዮ ነው ሁሉ ነገር። በአመክንዮ እንደርስበታለን ወደ እውነት፣ በሳይንሳዊ ግኝቶች ወደ እውነት እንደርሳለን የሚለው ነገር እየጎላ መጣ እና የሰው ልጅ በምክንያታዊነት ወደ ሁሉን አቀፍ ዕውቀት ማደግ ሲችል፣ ሳይንስና ቴክኖሎጂ ኑሮን ሲያቀልል፣ ስልጣኔ ሲያመጣ፣ በኢኮኖሚ በመበልጸግ ሲቻል፣ ኢንዱስትሪው ሲስፋፋ፣ እነዚህ ሁሉ ቲቪ ላይ የምትሰሟቸው ቃላት ይመስላሉ አይደል? ይሄ ነገር ሲሆን ሰዎች እርስ በርስ ተፋቅረው ተከባብረው በሰላም መኖር ይችላሉ የሚል እንድምታ ይዞ ዘመናዊነት ተነሳ። በጣም የሚገርማችሁ ግን ይህ ዘመናዊ እይታ እየተስፋፋ በሄደ ቁጥር እርግጥ ነው ጥሩ ነው፣ ምክንያታዊነት ጥሩ ነው። ምክንያታዊነትን አንጠላም፣ ሎጂክን አንቃወምም። የእግዚአብሔርን ቃል በሎጂክ ዲፌንድ እናደርጋለን። ክብር ለእግዚአብሔር ለአምላካችን ይሁን። ሳይንስ ሃይማኖት የሆነው ሳይሆን እውነተኛ ሳይንሳዊ ግኝቶችም ደግሞ ቢሉ እንደውም ወደ ፈጣሪ ይጠቁማሉ ብለን ነው የምናምነው። ክብር ለእግዚአብሔር ለአምላካችን ይሁን። ግን ይህ አስተምሮ በተስፋፋ ቁጥር ቃል የገባቸው ነገሮች ያ ፍትህ፣ ርትዕ የተባለው ሰላም፣ መከባበር፣ አብሮ መኖር፣ ፍቅር የተባለው ነገር ጭራሽ እየተሸረሸረ መጣ። የህልም እንጀራ ሆኖ ቀረ። ይልቁን ኢንዱስትሪውን ለማስፋፋት የእግዚአብሔርን ፍጡር እንደ ዕቃ የሚሸጡ የባሪያ ንግድ ተጧሪ መንግስታት ከምዕራቡ ዓለም ተነሱ። ሌላውን አፍነው ወይም ደግሞ ኮሎናይዝ አድርገው ንብረቱን የሚቦጠቡጡ ተስፋፊዎች ኮሎናይዘርስ ተነሱ። ራሳቸውን በዚህ የሌላውን ጉልበት የሌላውን አቅም በመቧጠጥ ብለው አልሆን ሲላቸው አልጠግብ ሲሉ እርስ በርስ ደግሞ መጣላት ጀመሩ። እነዚሁ ዘመናውያኑ ዘመናዊነት የሰፈነባቸው ዘመናዊነት የመንግስታቸው መለኪያ የሆኑት መንግስታት ከዛ ዓለማችን አይታው በማታውቀው ሁኔታ በጣም ሁለት ደም እንደ ጅረት የፈሰሰባቸው ጦርነቶችን አስተናገደች። የመጀመሪያውና የሁለተኛው ዓለም ጦርነት። ዘር ማጥፋት በየቦታው መነሳት ጀመረ። ስለዚህ የስልጣኔ መፋፋምና የኑሮ መቅለል ዓለምን ይህንን ዓለሙ ምን አይነት እይታ እንዲኖረው አደረገ? እስካሁንም ወደ ኋላ የቀረ ነው። እምነት እያሉ በቤተ ክርስቲያን ተጽዕኖ ውስጥ ስለነበርን ነው በሚል አመለካከት እግዚአብሔርን የመክዳት አባዜ እና ኃይለኛ የሆነ ትዕቢት ተናነቀው። ስለዚህ እንዳልኳችሁ ዓለም እግዚአብሔርን ከዳች፣ እግዚአብሔርን ተወች። ስለዚህ በዘመናዊ ዓለም ሰላም ጠፋ፣ የሰው ነፍስ ረከሰ። ለብዙዎች እፎይታና ስልጣኔ ያመጣሉ
የተባለው ያመጣል የተባለው ሳይንስ የደግነቱን ያክል ጅምላ አጥፊ መሳሪያዎችን ፈበረከ። እና ሂሮሺማና ናጋሳኪን አየን። ብዙዎች ከአቧራ ቀለሉ። ልክ ነው። በእርግጥ ዕውቀት፣ ስራ፣ ስልጣኔ መልካም ናቸው። ግን ለምድራችን የተፈለገውን አይነት ሰላምና እረፍት አላመጡም። ስለዚህ መጨረሻ ከሰጠው ግብ አንጻር ምንም እንኳን መልካም የሚባሉ ነገሮች ቢኖሩትም ከሰጠው ግብ አንጻር ግን ዘመናዊነት ወደቀ፣ ፌል አደረገ። አንድ በጣም ወደው የበእውቀቱ ስዩም ግጥም አለ። ስብስብ ግጥሞች የሚለው ላይ ገጽ 29 እንደዚህ ይላል። ማጭድ የሆነን ዘንድ ምንሽር ቀለጠ፣ ዳሩ ብረት እንጂ ልብ አልተለወጠ፣ ለሳር ያልነው ስለት እልፍ አንገት ቆረጠ ይላል። ለመልካም የተባለው ነገር ብዙዎችን አሳጣን። ስለዚህ ዓለም ወደቀ። ዘመናዊነት፣ የዘመናዊነት እይታ፣ የዘመናዊነት መነጽር ወለቀ ወይም ደግሞ እንዳለም ሆኖ ስህተቱ ጎላ። የዚህ ጊዜ ነው ድረ ዘመናዊነት ፖስት ሞደርኒዝም በር እያንኳኳ መምጣት የጀመረው። አሁን እንዳልኳችሁ ቅድመ ዘመናዊነት የመተርጎም ስልጣንን ለማን ነበር የሰጠው? ለባለስልጣኖች፣ አቅም ላላቸው ኃይሎች ነበር። ዘመናዊነት ደግሞ የመተርጎም ስልጣን፣ እውነትን የመደንገግ ስልጣንን ለማን ነበር የሰጠው? እየሰማችሁኝ ነው አይደል? ለምን? ለምክንያታዊነትና ለሳይንስ አይደል? ለምክንያትና ለሳይንስ፣ ለሪዝን እና ለሳይንስ ነበር የሰጠው። ከዛ ድረ ዘመናዊነት መጣና ይሄ ሁለቱም ልክ አይደለም ማለት ነው። ሁለቱም ያደረሰን ምን ላይ ነው? የተሳሳተ መንገድ ላይ ስለሆነ አለና ስልጣን ከምንም በላይ ስልጣን ያለው የግለሰቡ የግል ልምምድ፣ የግል አስተሳሰብ፣ ባህል፣ እምነት ላይ ነው ብሎ ጀመረ። እንደ ድህረ ዘመናውያን አስተሳሰብ ከሆነ የአንድ ነገር ፍቺ ወይም ትርጉም በግለሰቡ ስሜት፣ በግለሰቡ አስተዳደግ፣ በግለሰቡ አመለካከት ይወሰናል እንጂ ለሁሉም የሚሰራ ኦብጀክቲቭ የሆነ እውነት፣ ኦብጀክቲቭ የሆነ ፍቺ የለም የሚል ነገር ላይ ደረሰ። ስለዚህ እውነት የሚባል ነገር፣ ስነ ምግባር የሚባል ነገር፣ እምነት የሚባል ነገር፣ ማንነት የሚባል ነገር፣ አስተምህሮ የሚባል ነገር ሁሉ ውሃ በላው። እንደ ግለሰቡ ስሜትና አመለካከት ነው። ያንተ እውነት የኔ እውነት መባል ጀመረ። ያንተ አመለካከት ነው የኔ አመለካከት ነው መባል ጀመረ። እሱ ለአንተ ልክ ነው፣ ለኔስ ልክ አይደለም የሚለው አመለካከት በጣም መጣ። ስለዚህ እነዚህ ነገሮች ሁሉ እውነት፣ ስነ ምግባር፣ እምነት፣ ማንነት፣ አስተምህሮ ሁሉ እንደ ግለሰቡ ስሜትና አስተሳሰብ ወይም አመለካከት ሊያጥሩ ወይ ሊረዝሙ የሚችሉ፣ ሊወፍሩ ሊቀጥኑ የሚችሉ፣ ሊጠቁሩ ወይ ሊነጡ የሚችሉ ነገሮች አድርጎ አስቀመጠው። በድረ ዘመናዊው ዓለም በምክንያታዊነት መከራከር አይቻልም። በጣም ከባድ ነው። እንደውም በሀገራችን ሞኝ ያሸንፋል ይባላል አይደል? ሞኝ ያሸንፋል ምን ብሎ? እምቢ ብሎ ይባላል። ስንት ነገር ዘርዝራችሁ አውርታችሁ መጨረሻ ላይ እምቢ ይላችኋል። ምን ታመጣላችሁ? ዘመናዊነት እንደዛ ነው። ድረ ዘመናዊነት እንደዛ ነው። ለሪዝን ቦታ የለውም፣ ለምክንያታዊነት ቦታ የለውም፣ ወይ ደግሞ ለስልጣንም ቦታ የለውም። የሚለው ምንድን ነው? እኔ እንደሱ አይደለም የገባኝ፣ እኛ አካባቢ እንደሱ አይደለም ይላችኋል፣ እኛ ሀገር እንደሱ አይደለም ይላችኋል፣ እኔ እንደሱ አላደኩም ይላችኋል። በጣም ጥሩ ነው የምትናገረው ነገር፣ እንዴት ደስ ይላል፣ በጣም በቃ ደስ ይላል፣ ልቤን ነካኝ፣ የኔን ደግሞ ልንገር ይላችኋል። ይሄ ነው ድረ ዘመናዊነት። ሁለተኛ ድረ ዘመናዊነትና እውነት የሚለውን ትንሽ ተናግሬበታለሁ፣ እሱን ልጀምር። እውነት ይላል የድረ ዘመናውያን አስተምሮ በሰዎች ልምምድ የሚፈጠር በሰዎች መረዳት፣ አስተዳደግ፣ ስሜት
በሰዎች ባህል ቁመት ልክ የሚሰፋ እጀ ጠባብ ነው ብሎ ነው የሚያስቀምጠው። እንደዛ አይነት ነው ነገሩ። እውነት በግለሰቦች ስሜትና ልምምድ ተሰብስቦ የሚሰራ ተጠፍጥፎ የሚሰራ ጥብኛ ነው ወይም ሽልጦ ነው ወይ ቂጣ ነው። በቃ ሰው እንደፈለገ ሊጠፈጥፍ፣ ስትፈልግ ክብ ታረጋዋለህ፣ ስትፈልግ 3 ማዕዘን ታረጋዋለህ፣ ስትፈልግ 4 ማዕዘን ታረጋዋለህ፣ ስትፈልግ ከገብስ ትሰራዋለህ፣ ስትፈልግ ከስንዴ፣ ስትፈልግ ከጤፍ ትሰራዋለህ። ኢትስ አፕ ቱ ዩ። እውነት እንደበፊቱ የሚፈለግ ነገር አይደለም። እውነት እንደበፊቱ የሚሻ ነገር አይደለም። በብዙ የሚጠና ነገር አይደለም። ፈልገ የምታገኘው ነገር አይደለም። ከእግዚአብሔር ተጠምተህ የምትቀበለው የሚገለጥልህ ነገር አይደለም። እውነት ምንድነው? እንደፈለክ የምትሰራው የምትጠፈጥፈው ነገር ነው። whatever floats your boat, whatever makes you feel whatever makes you sleep at night ይላል። ከተስማማ ይሄንን አምነ ለሊት መተኛ ከቻል go for it። ያ ነው እውነቱ። እውነት ማለት ለአንተ የተስማማ ነገር ነው። እውነት ማለት አንተ ይሆናል ያልከው ነገር ነው። ባጭሩ እውነት አንጻራዊ ነው። እውነት አንጻራዊ ነው። ስነ ምግባር አንጻራዊ ነው። ወጥ አይደለም፣ ፍጹማዊ አይደለም። ከሆነ አካል የሚደነገግ ነገር አይደለም በፍጹም። እውነት ግላዊ ነው፣ ማህበራዊ አይደለም ፈጽሞ። ዓለም አቀፋዊ ሊሆን አይችልም። ለአንዱ የሚያስደስተው፣ ለአንዱ የሰራለት፣ ለአንዱ እውነት የሆነው ለሌላው እውነት አይደለም ይላል ድረ ዘመናዊነት። ስለዚህ ትኩረቱ ሁሉ ስሜት ላይ ነው። ትኩረቱ ሁሉ እርካታ ላይ ነው። ትኩረቱ ሁሉ አንድን ሰው ደስ ማሰኘት ላይ ነው። ይሄ ነው እይታው። ጌታ ኢየሱስ ክርስቶስ ዮሐንስ 17:17 ላይ እንደዚህ አለ፣ በእውነትህ ቀድሳቸው፣ ቃልህ ምንድነው አለ? እውነት ነው። ሃሌሉያ። ጌታ ኢየሱስ ክርስቶስ እኔ መንገድና እውነት ሕይወትም ነኝ አለ። ክብር ለእግዚአብሔር ለአምላካችን ይሁን። እውነት አለ። እውነት አለ። እውነት አንጻራዊ አይደለም። እውነት ፍጹማዊ ነው። እውነት ኢየሱስ ነው። ሃሌሉያ። በጣም ነው የሚገርማችሁ የድረ ዘመናዊነት ከእውነት ጋር ያለው ግብግብ። እውነትን ለመግለጽ መቼም ቃላትን ለመግለጽ አንድን ሐሳብ ለመግለጽ ቃላት መጠቀም አለብኝ አይደል? ወይ መጻፍ አለብኝ፣ ወይ በሳይን ላንጉጅም ላርገው፣ በምልክት ላርገው፣ በጽሁፍ ላርገው፣ በቃሌ ላርገው፣ ብቻ የሆኑ የሚያስማሙን ቃላት ሊኖሩ ይገባል አይደል? በቃ ቃላት ሁሉ ትርጉም የላቸው። ቃላት ሁሉ የሆነ ኦብጀክቲቭ የሆነ ሬፈረንስ የላቸው። እርግጠኛ የሆንባቸው ነገሮች ሁሉ አሁን እየተሸረሸሩ ነው። ድራሻቸው እየጠፋ ነው። አንድ ሰው ሲወለድ መጀመሪያ እርግጠኛ የምትሆኑት ነገር ምንድን ነው? ጾታው ነው አይደለም? ወንድ ነው ሴት ነው ይታወቃል። በቃ ቀላል ነገር ነው። ሳይወለድም ይታወቃል። አሁን እሱ ሁሉ ፍሉድ ነው አሉ። ጾታ የሚባል ነገር ፍሉድ ነው። ወንድ ሴት ምናምን የሚባል ነገር ራሱ የለም። ምን ማለት ነው ወንድ ማለት? ምን ማለት ነው ሴት ማለት? ሰውን አይታችሁ ጾታውን መናገር አትችሉ፣ መጠየቅ አለባችሁ። ጾታ ምንድን ነው? ምን ብዬ ልጥራ? ጺሙን አጎፍሮ ምን ብሎ እያያችሁት አንተ አልገኝ ብሎ ኦፌንድድ ይሆናል። እኔ ፕሮናውን አለኝ። ይሄ ድሮ በቃ ቃላት እየተማርን የመጣንባቸው ቃላት አሉ አይደል? በቃ ሂ ሂም ሂዝ ለወንድ ነው።
ሺ ሄር ሄርስ የምንድን ነው? የሴት ነው። አይ እኔን ሺ በለኝ ይልሃል መጡ። it doesn't even make sense። አሁን ጾታ የሚባለው ነገር ራሱ ቦታ ያለው ነገር አይደለም። ሴት ምን ማለት ነው? ወንድ ምን ማለት ነው? እንኳን ምን ሆነ ሪሌቲቭ ነው፣ አንጻራዊ ነው፣ ከሰውየው አንጻር ነው። ሽርሸራው ከዛ ነው የሚጀምረው ልላችሁ ነው። እንደው ትልቁ መገለጫው እሱ ነው ለማለት ፈልጌ አይደለም። በዚህ ልክ የድረ ዘመናዊነትን አካሄድ ለማሳነስ አልደፍርም። ግን እንደው ለምሳሌ ሁላችንም አንዳንዴ ያው እንደ ባህላችን በጣም በቃ እንትን የሚያደርገን እንደሱ አይነቱ ነገር ስለሆነ ለምሳሌነት እንዲሆነን በሚል ነው። እውነት ያቺ ዋጋ የተከፈለባት እናንተ ስንቶች በመጋዝ የተሰነጠቁባት፣ በዘይት በፈላ ዘይት የተቀቀሉባት፣ ተዘቅዝቀው የተሰቀሉበት፣ እውነት ያ ቆዳቸው በሰይፍ የተገፈፈበት እውነት ዛሬ ጻብቱ የሆነ ሰው ፈጽሞ እንደሱማ አይደለም። እውነት ኢየሱስ ነው። እውነት ኢየሱስ ነው። እውነት የእግዚአብሔር ቃል ነው። ሃሌሉያ። አባቶች ዋጋ የከፈሉበት ነገር፣ ለእንዲህ አይነት ዋጋ ለመክፈል የወደዱበት ነገር እኛ ለማህበራዊ ህይወታችን ስንል ወደዛና ወደዚህ የምናደርገው ነገር አይደለም። በፍጹም እንዲህ አይደለም የእግዚአብሔር ልጆች የሚያስቡት። እንዲህ አይደለም የእግዚአብሔር አገልጋዮች የሚያስቡት። እንዲህ አይደለም ቤተ ክርስቲያን የምታስበው። እውነት አለ፣ ፍጹማዊ እውነት አለ። እንደ እግዚአብሔር ቃል ፍጹማዊ እውነት አለ። አንድ መንገድ አለ፣ ኢየሱስ ክርስቶስ። ሃሌሉያ። ከዚህ አንጻር ከዚህ በተጻራሪ የሆነው ሁሉ ውሸት ነው፣ ልክ አይደለም፣ የተሳሳተ ነው። ይሄንን ደግሞ ደፍረን እንናገራለን። ኢየሱስ ክርስቶስ ጌታ ነው። ይሄ አመፀኛነት አይደለም። ይሄ እምቢተኛነት አይደለም። ይሄ ጃጅ ማድረግ አይደለም። በዚህ ነው ሊያሸማቅቁን የሚሞክሩት። አይደለም። እድሜን ሙሉ የተማርኩት ያደግኩበት አባቶቼ ዋጋ የከፈሉበትን የእግዚአብሔርን ቃል አንድን ሰው ኦፌንድ አላረግም ብዬ አልሸቅጠውም። በፍጹም አልሸቅጠውም። ክብር ለኢየሱስ ይሁን። ድረ ዘመናዊነትና ማንነት ሶስተኛው ሐሳብ እንዳልኳችሁ ድረ ዘመናዊነት ድንጋጌን ስልጣንን አምጥቶ ለማን ሰጠ? ለግለሰቡ ሰጠ። ስለዚህ ግለሰቡ እንደፈለገው ነው፣ ግለሰቡ እንዳደገበት ነው፣ ግለሰቡ እንደኖረበት ነው እውነት የሚወሰነው የሚገለጠው። ስለዚህ ከዚህ ጋር ተያይዞ በዓለም ውስጥ የማንነት ጥያቄ በጣም እየጎላ መጣ። ይሄ ድረ ዘመናዊነት እንቅስቃሴ ከሁለተኛው ዓለም ጦርነት መጨረሻ በኋላ ነው በጣም እየጎላ የመጣው። ከዛ በኋላ አብሮ እየጎላ የመጣ ነገር ምንድነው? የማንነት ጥያቄ ነው። ዘመናዊው ዓለም I think therefore I am የሚል አይነት ድንጋጌ ነበረው። ማንነትን ህልውናን ከማሰብ ከማሰላሰል ጋር ነበረ የሚያያይዘው። ድረ ዘመናዊው ዓለም ደግሞ ማሰብ፣ ማወቅ፣ መረዳትን ሁሉ አማራጭና አንጻራዊ ያደረጋቸው። ስለዚህ ሁሉም ሰው ስለ ማንነቱ አጽንቶ ማሰላሰል ጀመረ። ስለዚህ ድረ ዘመናዊነትና የማንነት ጥያቄ በጣም ጎልቶ ወጣ። እኔ ማን ነኝ ለሚለው ጥያቄ ድረ ዘመናዊነት መልስ ይሰጣል። እኔ ማን ነኝ ብላችሁ ስትጠይቁት ድረ ዘመናዊው ሰው ምን እንደሚላችሁ ታውቃላችሁ? አንተ ማን ነህ ብሎ ይጠይቃችኋል። You tell me. አንተ የፈለግከውና መሆን የፈለግከውና አንተ ራስህን ግለጸው እስኪ።
ዛሬ እንዴት ተሰማህ? ዛሬ እንዴት ተሰማህ ብሎ ነው የሚጠይቀው። ማንነትን እንደ ፈሳሽ ነው የሚገልጠው ድረ ዘመናዊነት። ማንነትን ራስህ ትቀርጸዋለህ። ያለህበት ሁኔታ ነው የሚገልጽህ። ፈሳሽ እንደዛ ነው አይደለ? ክብ ብርጭቆ ውስጥ የገባ ፈሳሽ ምንድን ነው? ክብ ነው። አራት ማዕዘን ስኩዌር የሆነ ብርጭቆ ውስጥ የገባስ ፈሳሽ ምንድን ነው? አራት ማዕዘን ነው። ያንኑ የገባበትን ነገር ቅርጽ ነው የሚይዘው አይደለም? እንደዛ ነው። በቃ ማንነትህ እንደዛ ነው። ፍሉድ ነው። ስሜትህ እንደሚልህ፣ አስተዳደግህ እንደሚልህ፣ ባህልህ እንደሚልህ፣ ባህልን ጨመር ያደርጓታል እኛን ያዝ ለማድረግ። ያደግክበት ማህበረሰብ እንደሚልህ ነህ። ወጥ የሆነ የሰው ማንነት የለም። ሁሉም የራሱን እውነት ይኑር። ሁሉም የራሱን እውነት ይፍጠር፣ ጠፍጥፎ ይስራ። ከዛ ሁሉም ያችን እውነት ምን ያርጋል? ይኑራት። መጽሐፍ ቅዱስ እንደሱ አይደለም የሚለው። መጽሐፍ ቅዱስ ዘፍጥረት ምዕራፍ 1 26 እና 27 ላይ የእግዚአብሔር ቃል ምንድን ነው የሚለው? ሰው በእግዚአብሔር አምሳል ተፈጥሯል። ማነህ አንተ? የእግዚአብሔር አምሳል ነህ። ማነህ አንተ? የእግዚአብሔር ኢሜጅ ነህ። ማነህ አንተ? የእግዚአብሔር ነጸብራቅ ነህ። ማንነትን ከእግዚአብሔር የተቀበልከው ነገር ነው እንጂ የመረጥከው ነገር አይደለም። እኔ ማን ነኝ የሚለውን ጥያቄ ለመመለስ ብለው ሲያቅታቸው አባቴ ማን ነው? እናቴ ማናት ነው ጥያቄው። የድረ ዘመናዊው ዓለም የኑሮ ዘይቤ በቃ ከሚገባው በላይ ራስ ተኮር ስለሆነ የማንነት ቀውሶች አብረው፣ የማንነት ትግሎች አብረው መገለጫዎቹ ናቸው። የከረሩ ብሔርተኝነቶች የሚነሱት ከዚህ ነው። ሁሉ የማንነት ጥያቄዎች እነዚህ የከረሩት ሁሉ የማንነት ጥያቄዎች የሚፈጥሯቸው እንቅስቃሴዎች ናቸው። የማን ልጅ ነህ? ማን ነህ? የማን ልጅ ነህ? የአባትህ ስም ማን ነው? የአያትህ ስም ማን ነው? ያኔ ማንነትን እነግርሃለሁ ሆኗል። የማንነት ጥያቄው የድረ ዘመናዊነት ከማን ተወለድክ? የት አደግክ? ምን ቋንቋ ትናገራለህ? ሆነ። መጽሐፍ ቅዱሳችን ግን የሚለው እንደዚህ ነው። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የማን ልጅ ነህ አንተ? የእግዚአብሔር። ሃሌሉያ! የእግዚአብሔር ልጆች ነን። አዲስ ውልደት የምንለው ለዛ ነው። አዲስ ልደት የምንለው ለዛ ነው። ቦርን አጌን የምንለው ለዛ ነው። ያ ያደፈውን ማንነት፣ ያ የቆሸሸውን ማንነት፣ ያ የማንፈልገውን ማንነት፣ ያ ስጋዊውን ማንነት እሱን አውልቀን ጥለን አዲስ ማንነትን ተላብሰናል። እርሱም የእግዚአብሔር ልጅነት ነው። ሃሌሉያ! የማይገባንን አግኝተናል። እሱም የእግዚአብሔር ልጅ ነህ። ማነህ? የእግዚአብሔር ልጅ ነህ። ማነህ? በእግዚአብሔር አምሳያ የተፈጠርክ ነህ። ማነህ? የእግዚአብሔር የክብሩ መገለጫ ነህ። ማነሽ ያላችሁም ስሙኝ እህቶች፣ አደራችሁ። ክብር ለእግዚአብሔር ለአምላካችን ይሁን። አዲስ ውልደት አለ፣ አዲስ ልደት አለ፣ እንደገና መወለድ አለ፣ የእግዚአብሔር ልጅ መባል አለ። ክብር ለእግዚአብሔር ይሁን። በክርስትና እውነተኛውና ዘላቂው ማንነታችን በክርስቶስ ኢየሱስ ያገኘነው አዲሱ ማንነታችን ነው። እኔ ክርስቶሳዊ ነኝ። ሃሌሉያ! ማንነቴ ሰማያዊ ነው። እኔ ነገሩ ውሸት እንዳይሆን እንደው ደሜን ብትቆርጡት እንኳን ሰማያዊ ነው ልል ነበረ፣ ግን ውሸት ነው። ግን ይገባቸዋል ሐሳቤ አይደል? ሰማያዊ ሃሌሉያ! የእግዚአብሔር ልጆች ነን። ሌላ መነጽር አረክ እንዳትል፣ ለእኔ ይሄ ቀይ አይደለም ሰማያዊ ነው ልላችሁ ነው። እኔም ማንነታችን ክርስቶሳዊ ነው። ሃሌሉያ! ክርስቲያኖች ነን። ያመኑትን በአንጾኪያ ማን ተብለው ተጠሩ? ክርስቲያኖች ሆነው ተጠሩ። ከዛ በኋላ የለም በቃ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ሁሉ በክርስቶስ ኢየሱስ ሃሌሉያ አንድ ሆነዋል። አንድ የሚያደርግ የክርስቶስ ደም አንድ ያደረገንን። ይሄ እውነት የገባው እንዴት ነው? በዘር ክርፋት ውስጥ የሚገባው ወገኖች
የሚጎትተን እኮ ነገር አለ ሁሌ አይደለም? ይሄ ድረ ዘመናዊነት እኔ እንደዚህ ነኝ አባቴ እናቴ አፈር ነው፣ ቁልል አፈር ነው እሱ። ማንነታችን ሰማያዊ ነው። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። ከጎን ያለውን ወንድምን በኦሮሞነቱ፣ በአማራነቱ፣ በትግሬነቷ ወይ በትግሬነቱ፣ በጉራጌነቱ አይደለም የምናውቀው፣ በዛ በትልቁ ማንነት አንድ ሃሌሉያ የእግዚአብሔር ልጅ ነው ብለን ነው የምናውቀው። ክብር ለእግዚአብሔር ይሁን። የፈለገ ሊያመናፍሱት ቢሞክሩ አትስሟቸው። ውሸት ነው። ክብር ለእግዚአብሔር ለአምላካችን ይሁን። እኔ ማን ነኝ? ክርስቲያን ነኝ። አንዴ የዛሬ 10 ዓመት ይሆነዋል ልጆችን ስለ አይደንቲቲ ለማስተማር በቃ በዳንኤል መጽሐፍ ላይ ወደ ጥምቀት ከመሄዳቸው በፊት የትምህርት ጊዜ ነበረና እሱ ትዝ ያለኝ ነበርና ምን ብዬ ነው የዛኔ ይሄ ነገር በደንብ ኩልል ብሎ አልጠራልኝም መሰለኝ። ስሞል አይ እና ካፒታል አይ አለ። በቃ ዋናው አይደንቲቲያችን ካፒታል አይ አይደንቲቲ እሱ በክርስቶስ ኢየሱስ ያገኘነው ማንነታችን ነው። ከዛ በኋላ የሚመጡት ሁሉ ንዑስ አይደንቲቲዎች ናቸው፣ ንዑስ ማንነቶች ናቸው በሚል ልገልጽላቸው ሞክሬ ነበረ። አሁን ግን ንዑስም አላረጋቸውም እነዛን ነገሮች። ከዚህ ትልቅነት አንጻር የነዛ ትንሽነት በቃ የትም እዚህ ግባ የሚባል አይደለም። አረ ክብር ለእግዚአብሔር ይሁን። ሃሌሉያ! ድረ ዘመናዊነትና ማንነት ለምን እኔ ማን ነኝ? ለምንድን ነው እዚህ ምድር ላይ የመጣሁት? why am I here? ለምን ተፈጠርኩ? ለምን በዚህ ምድር ላይ እመላለሳለሁ ለሚለው ጥያቄ ድረ ዘመናዊነት ለእርካታ፣ ለደስታ ያመንክበትን እውነቴ ነው ያልከውን ለመኖር ነው የተፈጠርከው ብሎ ምላሽ ይሰጣል። ደስ አይልም? ምላሽ ለሚፈልግ ሰው እኮ በቃ እንደው በቃ የማያዳግም አይነት ነገር ነው የሚመስለው፣ ግን ውሸት ነው ወገኖች። የመኖርህን ምክንያት ራስህ ትፈጥረዋለህ። እነዚህ አምላክ ፈጣሪ የሚባሉ ሐሳቦች፣ ኮንሴፕቶች ሁሉ ሰውን ለመጨቆን በሆነ ነገር ስር ለማድረግ በሆነ ቀንበር ስር ለማድረግ የተፈጠሩ ነገሮች ናቸው ብሎ ያስተምራል መጽሐፍ ቅዱስ። ግን የተፈጠርከው ለእግዚአብሔር ክብር ነው ይላል። ሃሌሉያ! በእርሱ ደስ ተሰኝተህ እንድትኖር ነው። ክብር ለእግዚአብሔር ለአምላካችን ይሁን። ጃን ፓይፐር የሚባል አንድ በጣም የምወደው አስተማሪ አለ። የሚነሶታ ያለ ባፕቲስት ቸርች መጋቢ ነው እና ምን ይላል? እኛ በእግዚአብሔር በምንደሰተው ልክ እግዚአብሔር በእኛ ይከብራል ይላል። ሃሌሉያ! በቃ በሱ ፉልፊልድ በሆንን፣ በሱ ሳቲስፋይድ በሆንን ቁጥር፣ በሱ በተደላደልን ቁጥር እግዚአብሔር በእኛ ይከብራል። ክብር ለእግዚአብሔር ለአምላካችን ይሁን። የመኖር ዓላማችን ከእግዚአብሔር ጋር እንድንኖር ነው፣ እርሱን እንድንመስል ነው። በልጁ በኢየሱስ ክርስቶስ መዳንን አግኝተን የዘላለም ሕይወትን እንድንወርስ ነው። ይሄ ነው ዓላማው። ምንድነው ዓለም ላይ ያለው ችግር ተብሎ ሲጠየቅ ዋትስ ሮንግ ዊዝ ዘ ወርልድ ተብሎ ሲጠየቅ ድረ ዘመናዊነት ጭቆና ነው ይላቸዋል። አለመማር ነው፣ የእኩልነት አለመኖር ኢኒኳሊቲ ነው ብሎ ነው የሚመልስ። እነዚህ ነገሮች የዓለም ችግር አይደሉም። እነዚህ ነገሮች የዓለም ችግር ሊሆኑ ይችላሉ፣ ንዑስ ችግሮች ናቸው። ግን ችግሮቹን ሁሉ ውጫዊ ነው የሚያደርጋቸው። ኃጢአት የሚባል የለም። ካለም ኃጢአት በላይ ያሰብከው ነገር ነው ኃጢአት። መጽሐፍ ቅዱሳችን ግን ዋነኛው ችግር የዓለሙ ችግር ምንድን ነው? ኃጢአት ነው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። የኃጢአት ደሞዝ ምንድን ነው ይላል? ሞት ነው ይላል።
የጉድለቶቹ ሁሉ መንስኤ የሰው ከኃጢአት የተነሳ መውደቅ ነው። እነዚህ ሁሉ ከዛ ይሄ ድረ ዘመናዊነት እንደ ዋና ችግር አድርጎ የሚያወጣቸው የጭቆና የእኩልነት አለመኖር ምናምን ሁሉ ጥያቄዎች ከሰው ውድቀት ጋር ከወደቀው ማንነት ጋር የተያያዙ ናቸው። ኃጢአት አለ፣ የሚስተካከለውን በእግዚአብሔር ብቻ ነው ይለናል መጽሐፍ ቅዱሳችን። ግን ታዲያ እንዴት እናክመው? ችግር ካለ በምድር ላይ እሱን እንዴት እናክመው ለሚለው ድረ ዘመናዊነት መልስ ሲሰጥ በእውቀት ነው፣ በኢንላይትመንት ነው፣ በአክቲቪዝም ነው፣ ራስን በማግኘት ነው። መፍትሄው ሰው ከሰው ጋር ያለው መስተጋብርና መረዳዳት ሲሻሻል ነው። ለዚህ ደግሞ እርስ በርስ መቀባበል ያስፈልጋል። አንዱ የሌላውን የመጣበትን መረዳት ያስፈልጋል ይላል። እነዚህ ሁሉ ነገሮች የማያስፈልጉ ነገሮች ሆነው አይደለም። ግን ድረ ዘመናዊነት ለሰው መድኃኒቱ ማን ነው የሚለው ሰው ነው። እንደውም ይሄ ድረ ዘመናዊነትም አይደለም የኛ ሀገር ነገር። ቆይ እሱን ሳልነግራችሁ የኛ ሀገር ነገር በጣም የሚገርማችሁ መሰላል። አንድም አሁን ስለ ድረ ዘመናዊነት ሳነብ የአማርኛ ሪሰርች ማቴሪያሎችን አንዳንድ ስታቲስቲክስ ማግኘት በጣም ከባድ ነበር። ለምን እንደ ማህበረሰብ ቅድመ ዘመናዊም ዘመናዊም ድረ ዘመናዊንም አብረን የምንኖረው ያለ ነው እንደ ማህበረሰብ። እንደውም ድረ ዘመናዊነቱ በጣም የለንበትም፣ ገና ነው፣ ገና እያበበ ገና እየወጣ ያለ ነገር ነው። አብዛኛው ነገር ቅድመ ዘመናዊነት ይሄ ስልጣንን ከኦቶሪቲ ስልጣንን ከእንትን ጋር ከቤተ ክርስቲያን ጋር ምናምን የማገናኘቱ ነገር ስቲል አለ። ለዛ ነው አንዳንድ ጊዜ ጭንቅላት ያለው የሰው ልጅ ያደርገዋል ብላችሁ በማታስቡት ልክ የሰው ልጅ እንደ በግ ሲነዳ የምታዩት በቤተ ክርስቲያን ውስጥ ማለት ነው። ቤተ ክርስቲያን ኮቴን ኮት ያለ የአመለካከት ስቲል አለ። ከዛ ደግሞ ሪዝን የሚባለውም ደግሞ እያቆጠቆጠ ያለ ነገር አለ። አት ዘ ሴም ታይም ደግሞ በተወሰነ መልኩ ደግሞ የድረ ዘመናዊነትም አለ እና አብዛኛው ማህበረሰብ እዛ ስለሆነ እንደው የፖስት ሞደርኒዝም እንደ ዋና ችግር ተደርጎ እዛ አይጠቀስም። እዚህ ግን በጣም ዋና ችግራችን ነው። በየሚዲያው የምናየው የምንሰማው በየነገሩ ሁሉ የሚግቱን ነገር እሱ ነውና እና በብዙ መንገድ ዓለሙ ቤተ ክርስቲያንን ቀድሟል ብዬ አስባለሁ። ለሰው መድኃኒቱ ሰው ነው የሚሉት ድረ ዘመናዊነት እንደዚህ ነው የሚለው። መጽሐፍ ቅዱሳችን ግን ለሰው መድኃኒቱ የክርስቶስ ኢየሱስ ደም ነው። ሃሌሉያ። ሰው መሻሻል ሳይሆን የሚያስፈልገው መዳን ነው የሚያስፈልገው። የሆነ ጭረት አይደለም ያለበት የሰው ልጅ ያለ አይደል በሆነ ነገር በጨዋ ሸታ አድርጋችሁ የምትሸፍኑለት ጭረት ቁስል አይደለም ያለችው የሰው ልጅ። የሰው ልጅ ራሱ ምንድነው? ራሱ ቁስል ነው፣ ወድቋል በቃ። ስለዚህ የሚያስፈልገው ምንድነው? መዳን ነው፣ መውጣት ነው። ተጎትቶ ተነቅሎ መውጣት ነው ያለበት። ይሄ ደግሞ የሚሆነው በኢየሱስ ክርስቶስ ደም ብቻ ነው። ሃሌሉያ። እውነተኛ ፈውስ ከንስሐ በጸጋ ከሱ በሚገኝ ምህረት ስር ነቀል ለውጥ በማምጣት የሚሆን ነገር ነው እና ለሰው መድኃኒቱ ኢየሱስ ክርስቶስ ነው። ይሄኛውን ብዙ አልሄድበትም ሰዓቴ ስለሄደ፣ ግን ድረ ዘመናዊነትና እምነት ወይ መንፈሳዊነት የሚለው አስተውላችሁ ከሆነ ይሄንን አይታችሁ ሊሆን ይችላል። ሁሉም በሚያምነው መንገድ ወደ ሰማይ ይደርሳል የሚል አይነት አመለካከት ነው ያለው። ሁሉም በቃ ሁሉም ባህል ስህተት እንዳልሆነው ሁሉ ሁሉም እምነት ስህተት ሊሆን አይችልም የሚል አስተምህሮ አለበት። ባህል የገባችሁ ለማጭበርበር፣ ሁሉም የገባውን እውነት አጥብቆ ቢይዝ በያዘው እውነት ምን ያደርጋል? ይድናል የሚል ቅዠት አለ። ስለዚህ ሄዳችሁ ወንጌልን ስትሰብኩ ኢየሱስ ያድንሃል፣ መዳን በኢየሱስ ነው ስትሉ በጣም አንፌር ናችሁ፣ በጣም ኦፌንሲቭ ናችሁ። ምክንያቱም እያላችሁ ያላችሁት ያንተ የኃጢአት መንገድ መንግስተ ሰማይ አያደርስም እያላችሁት ነው።
እና ይሄ ኦፌንሲቭ ነው ሳምሃው። እግዚአብሔር አምላክ ይርዳን። እና ከዚህ የተነሳ ይሄ አምላክ የለሽ መንፈሳዊነቶች በዝተዋል። እኔ በጣም ስፒሪቹዋል ነኝ ይሏቸዋል። አጋጥሟቸው ያውቃል? አም ቬሪ ስፒሪቹዋል ግን አም ናት ሪሊጂየስ አይ ዶንት ጎ ቱ ቸርች ግን አም ቬሪ ስፒሪቹዋል። ይሄ ተጠያቂነት የሌለው ኦብጀክቲቭ ሬፈረንስ የሌለው ስፒሪቹዋሊቲ እሱም አልበቃ ሲላቸው ደግሞ ከሁሉም የተዳመረ አንድ አይነት የራሳቸውን እምነት ደግሞ የሚፈጥሩ አልጠፉም። እነሱን እንኳን እያዩ ከመሳቅ ውጭ ምንም ማድረግ በጣም ይከብዳል አይደል? በስመ አብ ወልድ መንፈስ ቅዱስ ብለው ከዛ የሚሰግዱ ሁለቱንም እንዳይቀርባቸው እንዲህ አይነት ድብልቅልቅ ያለ ነገር በቃ እየበዛ ነው እና ሰዎችን በቅንነታቸው በባህሪያቸው ፈርጇቸው። አየው እንዴት መልካም ሰው እንደሆነ ይሏቸዋል። የፈለገ ቅን ባለመልካም ባህሪ ልትሆን ትችላለህ። መንገድ ከተሳሳተ የምትሄደው ወደ ስህተት መንገድ። ለምሳሌ እኔ እዚህ ጋር አሽቢን ይዤ ቀጥታ ብሄድ 80 አገኛለሁ አይደል? 80 ኢስት አለ ዌስት አለ። መሄድ የምፈልገው ሳን ፍራንሲስኮ ነው። ኢስት ገባሁና መንገዴን ጀመርኩ። በጣም የተዋጣልኝ የተመሰከረልኝ ነጂ ነኝ። ስፒድ ሊሚቴን ጠብቄ ነው የምነዳው። እንደውም በጣም መልካም ከመሆኔ የተነሳ በጎን ሰዎችን ሳይውሉ ሰላም እያልኩ ነው የማልፈው። ጥግ ላይ እንትን ያለ መኪና ተበላሽቶበት ጎማ ተንፍሶበት የቆመ ሰው ካገኘው አቁሜ አስቡት ፍሪዌይ ላይ አቁሜ ሰላም እምል አይዞህ እምል ማበረታታ ትሪፕል ኤ ካለኝ የምጠራ እንደው በቃ ምረዳው በጣም መልካም ሰው ነው። አይፈለገ መልአክ ብትሆን ግን 80 ኢስትን ይዘህ ሳን ፍራንሲስኮ አትገባ። ፒሪየድ። 80 ኢስትን ይዘህ ሺህ ጊዜ ብትነዳ እንደው በጣም ታጋሽ ሆነህ ተስፋ አልቆርጥም ብለህ ብትነዳ ኒውዮርክ ትደርሳለህ እንጂ ሳን ፍራንሲስኮ አትገባ። ከነ መልካምነት ኒውዮርክ ትገባለህ። ሳን ፍራንሲስኮ ግን የለችም። ሳን ፍራንሲስኮ ለመግባት ምንድነው የሚደረገው? ይወጣል፣ ከዛስ ይዞራል፣ ከዛስ 80 ዌስት ይገባል። ከዛ በኋላ እንደው የተወሰነ የባህሪም ችግር ቢኖርብህ ትደርሳለህ። እግዚአብሔር አምላክ ይርዳን። ድረ ዘመናዊነትና ስነ ምግባር የሚለውን በተለያየ መንገድ ስለገለጽኩት እሱ ላይ አልሄድበትም። በአንድም በሌላ መንገድ የዳሰስኩት ይመስለኛል። ታዲያ እንዴት ራሳችንን፣ አገልግሎታችንን፣ ትምህርታችንንና ቤተ ክርስቲያንን ከድረ ዘመናዊ ሕጸጾች ከድረ ዘመናዊ እይታ ከዚህ ከጥቁሩ መነጽር እንዴት አድርገን እንጠብቅ? የመጀመሪያው መጽሐፍ ቅዱስ ብቻውን የህይወት ዘይቤያችንና የአስተምሯችን ዋልታና ማገር ሊሆን ይገባዋል። ይሄ ነው የመጀመሪያው። ሶላ ስክሪፕቱራ ይሉታል። ስክሪፕቸር አለውን ወይም መጽሐፍ ቅዱስ ብቻ አንዱ የተሐድሶ ምሰሶዎች መካከል አንዱ ነው። እውነት አንጻራዊ አይደለም፣ እውነት ፍጹማዊ ነው። መጽሐፍ ቅዱስ ደግሞ የመጨረሻውና የታመነው የእውነት ምንጭ ነው ብለን በጉልህ እሱን ማሳየት አለብን። እሱን መኖር አለብን። እሱን መናገር አለብን። ሃሌሉያ። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው። ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅም መንገድ ለመምከር ምን ያደርጋሉ? ይጠቅማሉ። ይህ ነው እውነታችን። መጽሐፍ ቅዱስ ብቻውን ይበቃናል። መጽሐፍ ቅዱስ ብቻውን የህይወታችን ያስተምሯችን መልህቅ ነው ብለን ይህንን ማየት፣ ይህንን መኖር፣ ይህንን ማስተማር፣ ይህንን መናገር አለብን። እግዚአብሔር አምላክ ይርዳን።
ምንም ነገር ከመጽሐፍ ቅዱስ ውጪ ሲሆን መቀበል የለብንም። ምንም ነገር፣ ሁሉም ነገር መመዘን ያለበት በመጽሐፍ ቅዱስ ሌንስ ነው፣ በመጽሐፍ ቅዱስ መነጽር ነው። ይሄ መልካም ሐሳብ ሊሆን ይችላል። እግዚአብሔር ይባርክህ። የእግዚአብሔር ቃል ግን እንዲህ ይላል ወይ? ደፍሬ እላለሁ ዛሬ በቤተ ክርስቲያን መድረክ ላይ የምትሰሟቸውን ትምህርቶች ሁሉ ከእግዚአብሔር ቃል አንጻር መዝኑ። ይሄን አበረታታለሁ። እርግጠኛ ነኝ የቤተ ክርስቲያን አገልጋዮችም ይሄንን ያበረታታሉ። ሁሉ መዝኑ። እንዲህ ነው ወይ የሚለው እንደ ቤሪያ ሰዎች ጠይቁ፣ መርምሩ። ቃሉ ነው ወይ? ቃሉ ነው ወይ? ቃሉ ይላል ወይ? ቃሉ ያስተምራል ወይ? ቅዱሳት መጽሐፍት እንዲህ ይላሉ ወይ? ይሄ የምትለው ነገር ከመጽሐፍ አንዳንድ ጊዜ መጽሐፍ ቅዱስ የማይነካቸው ያልዳሰሳቸው ነገሮች ሲነሱ ደግሞ ይሄ የምትለው ነገር ከመጽሐፍ ቅዱስ ፕሪንሲፕሎች ጋር ከመጽሐፍ ቅዱስ እውነቶች ጋር ይጋጫል ወይ ብለን መጽሐፍ ቅዱስን ማጥናት፣ መጽሐፍ ቅዱሳችንን ጓደኛችን ማድረግ፣ ቤስት ፍሬንዳችን ማድረግ መቻል አለብን። ይሄ የማይተካ ነው ወገኖቼ፣ በቃሉ ብቻ። አሁን ቃሉን የማያውቁ ቃሉን በተለያየ መንገድ ሰብስቲቲዩት ያደረጉ አገልጋዮች ቅዱሳን በቤተ ክርስቲያን ውስጥ እየበዙ ነው። ይህ አደጋ ነው፣ አደጋ ነው። ለቃሉ የምንሰጠውን ያክል ጊዜ ለሌላ ለምንም ነገር አንሰጥም። በጣም 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 ኢንሲግኒፊካንት ከመሆኑ የተነሳ እንደው ከዚህ መካከል ዩኒቨርሲቲ ገብታችሁ የተማራችሁ ሰዎች፣ በተለያየ መልኩ ያለፋችሁ ሰዎች፣ ማትሪክ የወሰዳችሁ ለፊዚክስ ስታጠኑ ቁጭ ብላችሁ ፊዚክስ ነው የምታጠኑት። ምን ያህል ጊዜ ነው የምታጠኑት? ምን ያህል ጊዜ ነው የሚወስድባችሁ? ተውት። እሺ አንድ ምሳሌ ልስጥ። ኢንጂነሪንግ የተማራችሁ ለተወሰነ ጊዜ ትሰሩበታላችሁ። ለምን ያህል ጊዜ? ምናልባት በጣም ደግ ሆነን እንስጣቸው እስኪ። ኢንጂነሮች ስንት ዓመት ይሰራሉ በኢንጂነሪንግ? 30 ዓመት። እንደው በቃ በ30 ዓመቱ ወደ ፕሮፌሽኑ የገባ ሰው 30 ዓመት ቢሰራ 60፣ እንደውም በቃ ደግ እንሆን 40 ዓመት። አሁን ሶሻል ሴኩሪቲም ችግር ላይ ስለሆነ እንደው ከተገፋ እስከ 70 ዓመት እንበልና 40 ዓመት ለሚሰራው የአንድ ሰው ምን ያህል ነው የሚያጠናው? ስንት ሰርቲፊኬሽኖች ነው ያሉት? ዘላለም የሚባል ነገር ከፊታችን ተቀምጦ ግን ለቃሉ የምንሰጠውና ለፕሮፌሽናችን የምንሰጠው ጊዜ ምን ያክል ነው? ለዘላለም ለምንኖርበት ነገር፣ የሞትና የሕይወትን ጉዳይ ለሚወስን ነገር፣ ደግሞ ብዙዎችን ልናድን የምንችልበትን መልካም አጋጣሚ። ስለዚህ ቃሉን የሕይወታችን ዘይቤ ያስተምሯችን ደግሞ ዋልታና ማገር ማድረግ አለብን። ከቃሉ ጋር የተፋታ አገልግሎት፣ ከቃሉ ጋር የተራራቀ አገልግሎት በፍጹም መንፈሳዊ አይደለም። ቃሉ መንፈስ ነው። ክብር ለእግዚአብሔር ለአምላካችን ይሁን። አሁን አገልጋዮች በስተዋል። ከየትኛው ላርግላችሁ? ከጥቁሩ መጽሐፍ ነውስ እንዲሁ ቀጥታ ሄጄ የተቀበልኩትን ምናምን የሚል? ይህንን አስተምሮ እግዚአብሔር ይገልብጠው። ክብር ለእግዚአብሔር ለአምላካችን ይሁን። ሁለተኛ፣ ቤተ ክርስቲያን በአስተምህሮ ጥራት ላይ የሚያጠነጥን ደቀ መዝሙርነትን ማስፋፋት አለባት። አገልጋዮችም ይሄ ትኩረታቸው ሊሆን ይገባል። በግላዊ ልምምድና በስሜት ላይ ያተኮረውን አስተምህሮ ቤተ ክርስቲያን አሽቀንጥራ መጣል መቻል አለባት። በተቻለ መጠን ስለ አስተምህሮ ግልጽ የሆነ ግንዛቤ ያስጨበጠች ቅዱሳንን ደቀ መዛሙር ማድረግ ቤተ ክርስቲያን ይጠበቅባታል። ቤተ ክርስቲያን ቅዱሳን የግል ልምምድና መገለጥ ላይ ሳይሆን ከቃሉ እንደ ቃሉ የሆነ አስተምህሮን እንዲያስቀድሙ ደጋግማ ማስተማር አለባት። ዘወትር ሳትሰለች ማስተማር አለባት። አሁን እያያችሁ እያስተዋላችሁ እንድትሄዱ ስለምፈልግ ነው።
ድረ ዘመናዊነት የግል ማንነት፣ የግል መገለጥ፣ የግል ስሜት ላይ ነው ትኩረት የሚያደርገው። አሁን አንዳንድ ጊዜ ቤተ ክርስቲያን ውስጥ ያሉ የቃል አፈታታችን ራሱ ከግል ኤክስፒሪየንስ፣ ከግል ማንነት፣ ከግል ስሜት ጋር እየተቆራኙ ነው። ይሄንን ተጠቅመን አናስተምር እያልኩኝ አይደለም በፍጹም። ፈጽሞ ግን የእውነት መልህቅ ሊሆን አይችልም። የእውነት መለኪያ ሊሆን አይችልም። የኔ ኤክስፒሪየንስ አይችልም በፍጹም። የኔ ልምምድ ለኔ የሰራልኝ እንዲህ ነው አይደለም። እኔ የገባኝ እንዲህ ነው ቃሉ አይደለም። የገባህን ሼር አድርግ፣ እግዚአብሔር ይባርክ። ግን ስትራይቭ ማድረግ ያለብን መጠማት ያለብን ግን ቃሉ የሚለው ምንድን ነው? የቃሉ ኦብጀክቲቭ ትሩዝ ምንድን ነው? ቃሉ ለምሳሌ ይህንን ለጢሞቴዎስ ነው የተጻፈው አይደል? ቅድም ያነበብነው ክፍል ለጢሞቴዎስ ሲጽፈው ሐዋርያው ጳውሎስ ምን ለማለት ነው የፈለገው? ምንድን ነው ሊመክረው የፈለገው ሐዋርያው ጳውሎስ? እሱ ነው ሊቀድም የሚገባው። እሱን ካገኘን በኋላ እሱን ካወቅን በኋላ ከዛ በኋላ እሺ ዛሬ ላለሁት ለኔ እንዴት አድርጌ ያዛምደዋለሁ፣ እንዴት ይሰራልኛል ወደሚለው ነው። አሁን ግን የሆነ ልምምድ አለን። ልምምዳችንን ጀስቲፋይ የሚያደርግልን የመጽሐፍ ቅዱስ ቃል ፍለጋ ውስጥ ነን ያለን። ይሄ ትልቅ ውድቀት ነው። እግዚአብሔር አምላክ ይርዳን። ስለዚህ ቤተ ክርስቲያን በአስተምህሮ ጥራት ላይ ትኩረት ማድረግ አለባት። በአስተምህሮ ጥራት ላይ ትኩረት ማድረግ አለባት። በጸሎት በአስተምህሮ ጥራት በህብረት ስር ሰደው የታነጹ ክርስቲያን ደቀ መዝሙሮችን ማፍራት የእያንዳንዱ አገልጋይ ተቀዳሚ ተግባር ሊሆን ይገባል። የእያንዳንዱ ምዕመን ተቀዳሚ ተግባር ሊሆን ይገባል። ማሰብ፣ ማንበብ፣ መጸለይ፣ ስነ መለኮትን ማጥናትና መማር የማይፈሩ ይልቁን ይህንን የሚጠሙ ክርስቲያኖች በቤተ ክርስቲያን ውስጥ ሊበዙ ይገባል። ሬሌቨንት ለመሆን ብላ ቤተ ክርስቲያን አንኳር የሚባሉ አስተምህሮቶችን እያመቻመቸች መሄድ የለባትም ፈጽሞ። በተቻለ መጠን የዘመኑን ቴክኖሎጂ ወጣቱን የሚስቡ መንገዶችን እየተጠቀመች ቤተ ክርስቲያን ማስተማር አለባት። ግን እውነቱ ሳይቀየር ነው መሆን ያለበት። እውነቱ ሊመቻመች አይገባም። እግዚአብሔር አምላክ ይርዳን። ጠንካራ የክርስቲያን አስተምህሮች ወደ ቤተ ክርስቲያን መድረክ ይመለሱ ወገኖች። ጊዜ የለንም እንጂ አንድ ላረግ ያሰብኩት የነበረው ነገር ዛሬ ምንድን ነበር መሰላችሁ? በጣም ወሳኝ የሚባሉ የቤተ ክርስቲያን አስተምህሮቶችን ዘርዝር ያለው እዚህ ጋር ትምህርተ ሥላሴ፣ ነገረ ክርስቶስ፣ የሙታን ትንሣኤ፣ የሥጋ ትንሣኤ፣ የመጨረሻው ዘመን፣ የእግዚአብሔር ቃል ስልጣን፣ የኢየሱስ ዳግም ምጽአት። መቼ ነው በእነዚህ ርዕሶች ላይ ርዕስ እየተወሰደ የምንማር? መቼ ነው ከስሜታዊነት የምንወጣው? አሁን በእነዚህ ላይ የተማራችሁ እነማን ናችሁ? ባለፉት 3 ዓመታት ብዬ ብጠይቅ መልሶ ያስፈራኛል። ይሄ በአጋጣሚ እንደ ኢየሱስ ይመጣል የምንለውን አይደለም። ዛሬም ዘምረናል። እግዚአብሔር ይባርካችሁ መዘምራን። ይመጣል ኢየሱስ። ግን ስለ ምጽአቱ ቁጭ ብለን በስነ ስርዓት የምንማረው መቼ ነው የቤተ ክርስቲያን መድረክ ከስሜት አነቃቂ ከሆኑ መድረኮች ነፃ የሚወጣው? ለዚህም ነፃ አውጪ እንቅስቃሴ እንጀምር እንዴ! አትፍራ፣ አትደንግጥ፣ አይዞ፣ በርታ፣ ግፋ፣ ይሳካልሃል፣ ይሆንልሃል፣ ትበራለህ፣ ትዘላለህ። በእነዚህ የተማራችሁ ብል ሁሉ ሰው ነው እጁን የሚያወጣው። መሰረቱ ግን ፋውንዴሽኑ ግን የለቀቀ ነው ወገኖች። አገልጋዮች ስሙ፣ ቅዱሳን ስሙ፣ ቤተ ክርስቲያን መሪዎች ስሙ። መቼ ነው መድረካችን ነፃ የሚወጣው? መቼ ነው መድረካችን ትኩረቱ? እንደዚህ አይነት ነገሮች በፍጹም አይደረጉም እያልኩ አይደለም። መቼ ነው ግን ዋናው ነገር ይሄ የሚሆነው? ይሄ ሲሆን የአስተምህሮት ጥራት ይመለሳል። ይሄ ሲሆን የእግዚአብሔር ቃል ይነግሳል።
ይሄ ሲሆን በትምህርት ንፋስ ወዲያና ወዲህ የሚሉ ምእመኖች አይደሉም፣ ይልቁን ባስተምህሮ በደንብ የሚያውቁ አገልጋዮች ምእመናን በቤተ ክርስቲያን ውስጥ ይበዙልናል። እግዚአብሔር አምላክ ይርዳን። ሃሌሉያ። የመጨረሻውን ነጥብ እዘላለሁኝ እና እሱን እናገራለሁ። የቤተ ክርስቲያን የበላይ እንደ መፍትሄ ቤተ ክርስቲያን ምን ማድረግ አለባት? ቤተ ክርስቲያን የክርስቶስ ኢየሱስን የበላይነት፣ መካከለኛነትና አቃፊነት ሳትሰለች ማስተማር አለባት። ክራይስት አለው በኢየሱስ ብቻ። ሃሌሉያ። ሁሉም ሃይማኖቶች፣ ሁሉም መንገዶች፣ ሁሉም እውነቶች ወደ ድነት አያደርሱም። የሚዳነው በኢየሱስ ብቻ ነው። ይሄንን ለመናገር ፈጽሞ አትቆጥብ ወንድሜ፣ ፈጽሞ አትሸማቀቅ። አያደርስም። ይህን እንቃወማለን። የሚዳነው በኢየሱስ ብቻ ነው። ሃሌሉያ። ኢየሱስ ክርስቶስ ከመፍትሄዎቹ አንዱ አይደለም፣ እሱ መፍትሄው ነው። ሃሌሉያ። ዮሐንስ 14:6 ላይ አዲሱ ትርጉም ካወጣችሁት እናየዋለን። አዲሱ ትርጉም እንደዚህ ይላል። ሃሌሉያ። ክብር እግዚአብሔር ለአምላካችን ይሁን። 14:6 መንገዱ እኔ ነኝ፣ እውነትና ሕይወትም እኔው ነኝ ይላል። በጣም የሚገርማችሁ አሮጌው ትርጉም የድሮ ትርጉም ምን እንደሚል ታውቃላችሁ? መንገድ እኔ ነኝ ነው የሚለው። እናንተ በዱና በድ መካከል ይሄን ያህል ልዩነት አለ እንዴ? መንገድ እኔ ነኝ ሲል ቃሉ ምን እያለ ነው? ሌላ መንገድም ሊኖር ይችላል። እዚህም መንገድ እዛም መንገድ እዚህም መንገድ ሊኖር ይችላል። መንገዱ እኔ ነኝ ካለ ግን አይ አም ዲ ዌይ። ሃሌሉያ። መንገዱ እኔ ነኝ፣ እኔ ብቻ ነኝ። እውነትም ሕይወትም እኔው ነኝ። ክብር ለኢየሱስ ይሁን። መንገዱ እርሱ ብቻ ነው። የሚዳነው በኢየሱስ ክርስቶስ ብቻ ነው። በገናናው በኢየሱስ ክርስቶስ ብቻ ነው። በኃያሉ በኢየሱስ ክርስቶስ ብቻ ነው። በሞተልን በኢየሱስ ክርስቶስ ብቻ ነው። ደሙን ባፈሰሰልን በእርሱ በጌታችን በኢየሱስ ክርስቶስ ብቻ ነው። ማህበራዊ ጥሩነት አያድንም። መልካም ሰውነት አያድንም። ደግነት አያድንም። የሚያድነው በመንገዱ ላይ መሆን ነው። መንገዱ ደግሞ ኢየሱስ ነው። ሌላ መንገድ የለም። ሌሎች መንገዶች ሁሉ ወደ ጥፋት ያደርሳሉ እንጂ ወደ ኢየሱስ ወደ ዘላለማዊው መንገድ አያደርሱም። በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም ይለናል። ሃሌሉያ። ክብር ለእግዚአብሔር ለአምላካችን ይሁን። አገልግሎታችን፣ ሕይወታችን፣ መግባት መውጣታችን፣ ልምምዳችን ሁሉ ኢየሱስ ተኮር ሊሆን ይገባል። ኢየሱስ ማዕከለኛው ሊሆን ይገባል። ኢየሱስ የበላዩ ሊሆን ይገባል። ኢየሱስ አቃፊው ሊሆን ይገባል። ከላይ ኢየሱስ፣ ከመሃል ኢየሱስ፣ ከታች ኢየሱስ። ሃሌሉያ። ከዚህ የተፋታች ቤተ ክርስቲያን ፍሬ የላትም። ከዚህ መንገድ የወጣ አገልግሎት ፍሬ የለውም። ከግንዱ የተላቀቀ ቅርንጫፍ ባዶ እንደሆነ ሁሉ እንደሚደርቅ ሁሉ ብናኝ አቧራ እንደሚሆን ሁሉ ከዚህ እውነት ከዚህ ትምህርት የተላቀቀች ቤተ ክርስቲያን እንዲሁ ናት ወገኖቼ። ኢየሱስ ብቸኛው መንገድ ነው። ኢየሱስ መካከለኛው ነው። ኢየሱስ ይጉላ በአገልግሎታችን። ጌታ ኢየሱስ ከፍ ይበል በሕይወታችን። ጌታ ኢየሱስ ክርስቶስ እሱ ብቻ። ሃሌሉያ። ክራይስት አለው። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። እናውልቀው መነጽሩን። ጌታ ወገኖች፣ ጌታ ይርዳን። ጥቁሩን መነጽር እናውልቀው። ድረ ዘመናዊነትን እሱ የሰጠንን ያጨለመብንን ብዥ ያደረገብንን በስጋት በጥርጣሬ በፍርሃት የሞላንን በትንሽ በትልቁ ድንጉጥ ያደረገንን እውነት ኢየሱስ ነው። እውነት ከእግዚአብሔር ቃል ነው። ስለዚህ አስተምሮቻችንን እንጠብቅ፣ ቤተ ክርስቲያንን እንጠብቅ። የቤተ ክርስቲያን መድረኮች ደግሞ ለዚህ
ዝግጁ ይሁኑ። ሃሌሉያ። እያንቀላፋንም ቢሆን እንሰማታለን ከዚህ በኋላ። አሜን። ኢየሱስ ጌታ ነው። ቆመን እንጸልይ። እግዚአብሔር ይመስገን። የተነጋገርነውን ቃል አንድ ጊዜ አነብና እርሱ በዓለም ውስጥ ነበር፣ ዓለም የተፈጠረው በእርሱ ቢሆንም እንኳን ዓለም አላወቀውም። ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉትና በስሙ ላመኑት ግን ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ሃሌሉያ ሃሌሉያ። ሌላ ስፍራ መጨረሻው ላይ ባነበብኩት ዮሐንስ ወንጌል ምዕራፍ 14:6 መንገዱ እኔ ነኝ፣ እውነትና ሕይወትም እኔው ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። ሃሌሉያ። ሁላችን አይኖቻችንን ጨፍነን እንጸልያለን። ጥሪ ማድረግ እፈልጋለሁ። እውነቱ ይሄ ነው ወገኖቼ፣ የሚያድነው ይሄ ነው። የዘላለም መንገድ ይሄ ነው። የዘላለም እረፍት የሚገኘው በኢየሱስ ነው። መንገዱ ኢየሱስ ነው። መንገዱ ኢየሱስ ክርስቶስን የግል አዳኝ አድርጎ መቀበል ነው። ሃሌሉያ። ስለዚህ ጥሪ ማድረግ እፈልጋለሁ። ዛሬ የምትወስኑ ሰዎች አላችሁ ሆይ? ይህንን መንገድ እከተላለሁ የምትሉ ሰዎች አላችሁ ሆይ? ዓለምን፣ ኃጢአትን፣ ሰይጣንን እክዳለሁ፣ ከኢየሱስ ጋር ጉዞዬን እጀምራለሁ፣ እርሱን የግል አዳኝ አድርጌ መንገዴን እጀምራለሁ የምትሉ በሕይወታችሁ ላይ ንጉሥ አድርጋችሁ ጌታን የምትሾሙ ሰዎች ካላችሁ ዛሬ ለእናንተ መጸለይ እንፈልጋለን። እጆቻችሁን አሳዩን፣ እንጸልያለን። የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። ሃሌሉያ። በሕይወታችን ብዙ ውሳኔዎችን ወስነን ሊሆን ይችላል። አንድ የማይቆጨን ውሳኔ ግን ነግራችኋለሁ። ጌታ ኢየሱስን መከተል፣ እውነተኛውን መንገዱን መምረጥ። ሃሌሉያ። እጆቻችሁን ከፍ አድርጋችሁ ታሳዩኛላችሁ ይህን ውሳኔ የምትወስኑ ሰዎች ካላችሁ። እግዚአብሔር ይባርካችሁ። እሺ፣ ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። እንጸልያለን ሁላችንም። ጥቂት ጊዜ ለሁላችሁም 1 ደቂቃ ያክል ለሁላችሁም መስጠት እፈልጋለሁ። እግዚአብሔር በተናገራችሁ ነገር ላይ ወደ አምላካችን ጩሁ። እግዚአብሔርን ጥሩት። ጌታ ሆይ እንድትሰራኝ እፈልጋለሁ፣ እንድታስተካክለኝ እፈልጋለሁ፣ እይታዬን እንድታስተካክልልኝ እፈልጋለሁ። አስተምሮዬን የማይበት፣ ሕይወትን የማይበት፣ ስነ ምግባርን፣ እውነትን የማይበትን መንገድ እንድታቃናልኝ እፈልጋለሁ በሉት። ለጌታ ንገሩት። ሁላችንም ወደ ጌታ እንጸልያለን። ድምፃችንን አውጥተን ለጌታ እንንገረው። ሃሌሉያ።